አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ ብያለሁ። ዛሬ ምርጥ የሆነ የቁርስ አሰራር ፈጣን የሆነ እንዲሁም ማለት ነው በተለይ ለኛ ስራ ለሚያጣድፈን ማለት ነው በልተን ወጣ ለምንለው ማለት ነው መቼም ካልበሉ ወደ ስራ ስለማይቻል ማለት ነው። እዚህ ጋር እንደዚህ አድርጌ ሽንኩርቴን ጠብሳለሁ ማለት ነው። እዚህ ጋር ቡና ጥጃለሁ ማለት ነው። ያው ሀበሾች ያለ ቡና ስለማይሆንልን እንደዚህ አድርጌ ካበሰልኩት በኋላ ቲማቲም ጨመርኩ። ፍልፍል ባረግ ወይም ፍልፍል ሮሚ ጨምሬያለሁ ማለት ነው። በነገራችን ላይ ነጭ ሽንኩርት ጨምሬያለሁ እኔ ማለት ነው። እንደ መብታችሁ ነው። እዚህ ጋር እኔ እንቁላል ነው የጨመርኩት፣ ግን እናንተ እንቁላል ከመጨመራችሁ በፊት የምታደርጉት ግብአት ካለ መጠቀም ትችላላችሁ። ለምሳሌ ድንች ማለት ነው መቀያየር ተፈለጋችሁ እዚህ ጋር ድንች መጠቀም ይቻላል። በፈለጋችሁበት ቅርጽ ከትፋችሁ ድንቹን በስሱ አድርጋችሁ ቀቅላችሁ ወይም ደግሞ ጠብሳችሁ በዘይት ማለት ነው። ኢኮኖሚ ለመጠቀም ኢትዮጵያ ላላችሁ ቀቅላችሁ ተጠቀሙ፣ ችግር የለም። ገንፈል አድርጋችሁ እንዲበስል ማለት ነው። ያው ወይም ደግሞ ካሮት መጠቀም ትችላላችሁ ማለት ነው። ካሮት ተጠቀሙ። እንደዚህ ያደርጋሉ ማለት ነው። እኔ እንቁላል ብዙ አንፈልግም፣ ያው ሁለቱም ስለሆነ ከበቂ በላይ ነውና ከሚተርፍ ብለን ነው ማለት ነው። እንግዲህ እንደዚህ አድርጌ አበስለዋለሁ። እዚህ ጋር በቅዶንስ ፍሬሽ እና ከዝበራ ፍሬሽ ተጠቅሜያለሁ ማለት ነው። እንዲሁም የሚያቃጥል ቃሪያ እዚህ ጋር እንደ ላይ አቀላቅዬ ተጠቅሜያለሁ ማለት ነው። ፍሩን ውስጥ ኦቨን ውስጥ ማለት ነው ማስገባት ትችላላችሁ። ኦቨን የሌላችሁ ደግሞ እንደኔ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ማለት ነው ቡናውም ቁርሱም ቀርቧል ማለት ነው። እንብላ እንግዲህ ከጓደኛዬ ጋር ነው እያያችኋለሁ። ያው እዚህ ጋር ደግሞ እንግዲህ እንደምታዩት እንግዲህ አፈር ዱቄቱን አውጥተን በላ ነው ማለት ነው። ብላሽ ያለይና የምር ጓደኛዬ ይጣፍጣል ብላኛለች። እናንተም ሞክሩት ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ